ሰላም ፋሚሊ እንዴት ናችሁልኝ? ዛሬ በሌላና አሪፍ ጠቃሚ ቪዲዮ ተመልሼ መጥቻለሁ ማለት ነው። የዛሬ ቪዲዮአችን እንግዲህ ስለ ትሬዲንግ ነው የሚሆኑ ማለት ነው። ይሄውም በፕሮፊልም አካውንት እና በሪያል አካውንት መካከል ያለውን ልዩነትና የትኛው አሪፍ ነው የሚለውን በተለይ ደግሞ ለጀማሪዎች ይሄ ቪዲዮ ቶታሊ ለጀማሪዎች ነው ማለት ይቻላል። ምክንያቱም ጀማሪዎች ናቸው ብዙ ስትራግሎችን እያዩ ያሉት ማለት ነው። ስለዚህ ዛሬ ከፕሮፊልም አካውንት እና ከሪያል አካውንት የትኛው ይሻላል የሚለውን በእርግጠኝነት እዚህ ጋር ፖይንቶችን አሰባስበን ማለት ነው እያነጻጸርን የትኛው እንደሚሻል ፕሩፍ እናደርጋለን መጨረሻ ላይ ማለት ነው። ስለዚህ ትሬዲንግ ለመጀመር ያሰባችሁ ወይም አሁን ትሬዲንግ ጀምራችሁ ሉዝ ላይ እና ስትራግል ላይ ያላችሁ ሰዎች ይህ ቪዲዮ በጣም ይጠቅማችኋል ብዬ አስባለሁ። ቪዲዮን ከመጀመራችሁ በፊት ላይክ በማድረግ ጀምሩ፣ አካውንቱንም ሰብስክራይብ አድርጉ። እንግዲህ ከዚህ በኋላ ከዚህ ቀደም በለቀኩላችሁ ቪዲዮ በእንደዚህ አይነትና ተያያዥ ቪዲዮዎች እንግዲህ በየሳምንቱ ለመልቀቅ እሞክራለሁ ማለት ነው። አሁን በቀጥታ ወደ ቪዲዮአችን እንግባ። እንግዲህ ፕሮፊልም እና ሪያል አካውንትን የመጀመሪያው የምናነጻጽርበት እንግዲህ ካፒታል ነው ማለት ነው። በተለይ ጀማሪዎች ስንሆን በሪያል አካውንት ለመጀመር እንግዲህ ካፒታል ነው የሚያጥራን ማለት ነው። ምክንያቱም ጀማሪ ስንሆን እንግዲህ የሆነ ገንዘብ ከሌላ ቦታ የሰራነውን ነው አስገብተን በዶላር ነው የምናስገባው እንግዲህ እንደሚታወቀው። ስለዚህ በዛ ገንዘብ ቢያንስ 100 ሺህ ሊሆን ይችላል። ከ1 ሺህ በላይ እንግዲህ ብዙ ሰዎች አይጀምሩም። ብዙ ጊዜ በተለይ ኢትዮጵያ ውስጥ ከ100 በታች ራሱ የሚጀምሩ ሰዎች አሉ፣ በ10 በ20 በ50 እና ስለዚህ ካፒታል ነው ማለት ነው የጀመረው። ስለዚህ ከካፒታል አንጻር ስናየው ፕሮፊልም እንግዲህ ከ5000 እስከ 200,000 ካፒታል ድረስ በትንሽዬ ዶላር የምንገዛበት አማራጭ ይሰጠናል ማለት ነው። ስለዚህ ፕሮፊልም ካፒታልን በተመለከተ የመጀመሪያውንና ተመራጩን ድርሻ ይይዛል ማለት ነው። ስለዚህ በዚህ መንገድ ፕሮፊልምን እንመርጠዋለን ማለት ነው። አንድ ትሬደር እንግዲህ በሪል አካውንት $100 ከሚጀምር ይልቅ የ5000 ፕሮፊልም ገዝቶ ቢጀምር እጅግ በጣም ተመራጭ ነው ማለት ነው። ምክንያቱም ከ5000 የሚያህል አካውንት ይዞ ብዙ ፕሮፊቶችም በዛ አካውንት መስራት ይችላል ማለት ነው። ግን $100 ስትሆን በዛች እንግዲህ ትንሽዬ ነው ሪስክ እያደረግን ትንሽዬ ፕሮፊቶችን እያገኘን ያችን አካውንት ግሮ እያደረግን የምንሄደው ማለት ነው። ፕሮፊልም በካፒታል ከሄድን ማለት ነው ትልቁንና እጅግ በጣም ወሳኙን ድርሻ ይዛል። በዚህ ረገድ ፕሮፊልምን እንመርጣለን ማለት ነው። ሌላውና ሁለተኛው ማነጻጸያችን እንግዲህ ስለ ሩል ስናወራ እንግዲህ ፕሮፊልም እንግዲህ የተለያዩ ሩሎች አላቸው ማለትም እንደየፕሮፊልሙ ይለያያል። ስለዚህ በሩል እና በሊሚት ውስጥ ተወስናችሁ ነው እንግዲህ እነዛን ሩሎች እያከበራችሁ የራሳችሁን ሪስክ ማኔጅመንት እንዳለ ሆኖ ማለት ነው የፕሮፊልሙንም ሩሎች እያከበራችሁ በዛ ሪስትሪክሽን ውስጥ ሆናችሁ ነው ትሬድ የምታደርጉት ማለት ነው። ወደ ሪል አካውንት ስንመለስ ግን ነጻነት አላችሁ ማለት ነው። እንደፈለጋችሁ በአንድ ፈንም አካውንቱን ብሎ ማድረግ ትችላላችሁ፣ እንደፈለጋችሁት መስራት ትችላላችሁ። ኒውስ ምናምን የሚገድባችሁ ነገር የለም ሪል አካውንት ስለሆነ ማለት ነው። በዚህ ረገድ ሪል አካውንት እንደፈለጋችሁ ትሬድ እንድታደርጉ ነጻነት ይሰጣችኋል፣ የማንኛውንም ስትራቴጂ እንድትጠቀሙ ማለት ነው። ይሄ ቀላሉ ማነጣጠሪ መንገድ ነው። በዚህ መንገድ ሪል አካውንትን እንመርጥ። እሺ ወደ ቀጣዩ ማነጻጸሪያ ብዬ ያሰብኩት እንግዲህ ሪስክ ማኔጅመንት ነው። አሁን ወደ ሪስክ ማኔጅመንት ስንመለስ ጀማሪዎች ስትሆኑ እንግዲህ ሪል አካውንት ላይ ለምሳሌ $100 ዲፖዚት ብታደርጉ በጣም ስትሮንግ የሆነ ሪስክ ማኔጅመንት መጠቀም አለባችሁ። ምክንያቱም $100 ዲፖዚት ተጋጭቷል፣ ጀማሪ ናችሁ፣ ከዛ ውጭ ሌላ ገንዘብ ላይ ኖራችሁ ይችላል። ያንን አካውንት ብሎ አረጋችሁ ማለት በጣም ከባድ የሆነ የሳይኮሎጂካል አናን የሚደርስባችሁ። ስለዚህ ያንን አካውንት በጣም ስትሮንግ በሆነ ሊሚትድ በሆነ ሪስክ ማኔጅመንት ያንን አካውንት ቀስ በቀስ ነው ፑሽ እያደረጋችሁ ማሳደግ የሚኖርባችሁ ማለት ነው። ወደ ፕሮፊልም ስገቡ ግን ሪስክ ማኔጅመንቱ ያን ያህል ስትሮንግ መሆን የጠበቀበት ብቻ የፕሮፊልሙን ሊሚቶችና ሩሎች እየተከተላችሁ ለቀቅ አድርጋችሁ ትሬድ ማድረግ ትችላላችሁ ማለት ነው። ምክንያቱም $20-30 ነው አንዳንድ 5K 5K አካውንቶች የሚገዙት ማለት ነው። ስለዚህ በዛ መለሳችሁ መግዛትም ስለምችሉ እንደገና ደግሞ አካውንቱ የ5000 ለምሳሌ ብትገዙ ለምሳሌ 1% $50 ሪስክ ብታደርጉ 1-3 ሪስክ ሪዋርድ ሬሾ ብትሆን ፕሮፊታችሁ የምታገኙት እስከ $150 በአንዴ ፕሮፊት መስራት ትችላላችሁ ማለት ነው። ወደ ሪል አካውንት ግን ስንመለስ ለምሳሌ $10 እንኳን 10%ቱን ማለት ነው $10 ማለት እንግዲህ 10% ነው ሪስክ ብናደርግ $30 ለምናገኘው $30 ለማግኘት $10 ሪስክ እናደርጋለን ማለት ነው። እዛኛው ግን 1% እንኳን ሪስክ አድርገ እንደዚህኛውም 10% ሪስክ ብናደርግ አንችልም ሩልም የእንትሉ ስላለ፣ ነገር ግን 1% ሪስክ ብናደርግ እስከ $150 ምክንያቱም ካፒታሉ ያኛው አሪፍ ስለሆነ ማለት ነው። በካፒታል ረገድ ያኛው በጣም አሪፍ ስለሆነ በዚህ መንገድ የፕሮፊልሙን እንመርጣለን ማለት ነው። ሌላውና ከእኔ በጣም ወሳኝ ማነጣጠሪያ መንገድ ብዬ የማስበው እንግዲህ
ኤክስፒሪያንስ እና ሳይኮሎጂን በተመለከተ ነው ማለት ነው። ወደ ሳይኮሎጂ እና ኤክስፒሪያንስ ስንመለስ እንግዲህ ሪል አካውንት ላይ እንግዲህ ጀማሪ ናችሁ ዲፖዚት ያደረጋችሁት $100 በታች ሊሆን ይችላል። $100 $200 $300 ሊሆን ይችላል። ስለዚህ ስትሮንግ የሆነ ሪስክ ማኔጅመንት መጠቀም አለባችሁ። እናንተ ደግሞ ጀማሪ ናችሁ፣ ኤክስፔሪንስ የላችሁም። ትንሽ የሎ ሲያጋጥሟችሁ ሳይኮሎጂያችሁ ይነካል። ስለዚህ በጣም ፕሬዠር አለው ማለት ነው። ከፍተኛ የሆነ ፕሬዠር አለው ማለት ነው። ረጅም ርቀት እንዳትሄዱ ያደርጋችኋል ማለት ነው። ምክንያቱም አካውንታችሁን ብሎ የማድረጋችሁ ቻንስ በጣም ከፍተኛ ነው ማለት ነው። የመጀመሪያ ዲፖዚት አድርጋችሁ ትሬ ስታደርጉ በጣም ብዙ አይነት ቴክኒካል የሆኑ ነገሮች ራሱ ሊያሳስባችሁ ይችላል። ለምሳሌ ሎስ ሳይዞችን እንኳን ራሱ ኢቭን ሎስ ሳይዞችን ያላሰማችሁት ሎስ ሳይዝ ልከቡ ትችላላችሁ ተሳስታችሁ ምናምን። እነዚህ ሁሉ የሚፈጠሩት ከኤክስፒሪያንስ አንጻር ነው ማለት ሎሳችሁን ምናምን ማኔጅ ማድረግ ሊያቅታችሁ ይችላል። በጣም ሎስ ስታዩ በጣም ፕሬዥር ውስጥ ትገባላችሁ። ስለዚህ በጣም ስትራግል ይኖረዋል ብዬ አስባለሁ ሪል አካውንት ለጀማሪዎች ማለት ነው። እንደኔ ምርጫዬ እኔ ፕሮፊም ነው። አሁንም መጨረሻ ላይ እነዚህን ፖይንቶች እያነሳውላችሁ ያለሁት እናንተ በራሳችሁ እንድታነጻጽሩ ስለፈለኩ ነው ማለት ነው። ነገር ግን እኔ ቶታሊ ፕሮፊምን መጠው እጅግ በጣም አይገናምም ለጀማሪዎች። ፕሮፊም የመጨረሻና በጣም ወሳኝ ምርጫዬ ፕሮፊም ነው ማለት ነው። ወደ ፕሮፊም ስመጡ ግን እንደነበርኩት እንግዲህ ኤክስፒሪያንስም ታልቡበታላችሁ። ትልቅ ካፒታል አላችሁ የተወሰነች 1 2 3 ሰርታችሁ እንደ ቅድሙ እንደነገርኳችሁ እንግዲህ $50 ቻርጅ ካልጋችሁ ያን ያህል 150 ምናምን ትሰራላችሁ ማለት ነው። ወደ ሪል አካውንት ግን በትንሽዬ ዶላር ስለሆነ መገቡት ትንሽዬ ነው የምታገኙት ማለት ነው። እናንተ ያቺ ትንሽዬ ደግሞ ላካስገዝታችሁ ትላለች። ሞር እስቲ ለማግኘት ስትሉ ከሩላችሁ ትወጣላችሁ፣ ሳይኮሎጂያችሁ ይነካል፣ ብዙ ሎስ ታደርጋላችሁ ማለት ነው። ስለዚህ ፕሮፊም እንግዲህ በዚህ ረገድ እጅግ በጣም ተመራጩ ፕሮፊም ነው ብዬ አስባለሁ ማለት ነው። እኔ ወሳኝ ብዬ የማያተው ፖይንት ራሱ ኤክስፒሪያንስ ነው ማለት ነው። ስለዚህ ኤክስፒሪያንሳችሁና ሳይኮሎጂያችሁ በደንብ እስኪሻሻል ድረስ ፕሮፊምን ምረጡ እላለሁ ማለት ነው። ፕሮፊምን መጀመሪያ መርጣችሁ ከዛም ፕሮፊሙን ዊዝድሮ እያደረጋችሁ ወደ ሪል አካውንት ዲፖዚት ያደረጋችሁ አሪፍ የሆነ ካፒታል እና ሳይኮሎጂያችሁም አሪፍ ሲሆን ወደ ሪል አካውንት ተመልሳችሁ ዞሮ መጨረሻ ላይ በሪል አካውንት መንቀሳቀስ ይኖራባችኋል ብዬ ስለማሰብ ማለት ነው። ፋይናሊ በሪል አካውንት ቴል ማድረግ ትችላላችሁ ማለት ነው። ሌሎች ፖይንቶችም አሉ እንግዲህ የተወሰኑ። ለምሳሌ ፕሮፊት ስፕሊት የሚባላል እንግዲህ ፕሮፊም ላይ እንደሚታወቀው የሰራችሁትን ብሉ ማውጣታችሁን መጨረሻ ላይ 90-70-30 ምናምን እንደዚህ የሚባሉ ሩል አላቸው። እንደየ ፕሮፊሞቹ ስለሚለያይ እሱ ችግር የለውም። ያን ያህል ማተር የሚያደርግ ሩል አይደለም። ዋናው ብቻ እናንተ ፕሮፊቱን ስውት 70-30 ቢሆን 90-10 ቢሆን ማውጣት ትችላላችሁ። ለምሳሌ $100 ወሰዱ 90 እናንተ ትወስዳላችሁ፣ 10 ፕሮፊም ይወስዳል ማለት ነው። እንደዚህ አይነት ህጎች ናቸው። ስለዚህ ከዚህ አንጻር ሪል አካውንት ላይ ግን የሰራችሁትን በሙሉ ካለማንም አስገዳጅነት ማውጣት ትችላላችሁ ማለት ነው። ስለዚህ ዞሮ እንግዲህ ካነሳውላችሁ ከካፒታል እና ከኤክስፒሪያንስ አንጻር ፕሮፊሞች ለጀማሪዎች እጅግ በጣም ጠቃሚና ወሳኝ የሆነ ምርጫ ነው ብዬ አስባለሁ። ፕሮፊም ሲመጡ ብዙ አይነት ፕሮፊሞች አሉ። ፌክ የሆኑ አሉ፣ ውላቸው በጣም ኮምፕሊኬትድ የሆኑ አሉ። ስለዚህ እናንተ መምረጥ ያለባችሁ ስትሮንግ እና ብዙ አመት የቆዩ ፕሮፊሞችን ጥናት አድርጋችሁ ውላቸውን በደንብ አይታችሁ ነው መምረጥ ያለባችሁ ማለት ነው። ዋጋቸው ብቻ ስለቀነሰ የማይታወቁ ፕሮፊሞችን እየገዙ በጣም የሚከሱ ልቶች አሉ። እንደገና ደግሞ ሪል አካውንትም ዝም ብለው ዲፖዚት እያደረጉ ፕሮፊም የማይገዙ ሌሎች አሉ ጋር እንደጀመሩና በጣም የሚከሱት ገንዘብ በጣም የሚዘገንን ገንዘብ ነው። በጀማሪነታቸው ያንን ያህል ገንዘብ ሎስ ማድረግ ራሱ ሳይኮሎጂያችሁ መቼም እንዳይመለስ ሊያደርገው ስለሚችል፣ ለምሳሌ እኔ ከምጠቀምባቸው ፕሮፊሞች ውስጥ ፈንድ ኢንዴክስት እና ፈንድ ትሬደር ማርኬትስ አሪፍ ፕሮፊም ናቸው ብዬ አስባለሁ። ህጋቸውም ያን ያለው ኮምፕሊኬትድ አይደለም፣ ቀለል ያለ ህግን ያላቸው ውስን ሆነ ሌጂት ናቸው ማለት ነው። ስለዚህ ዊዝድሮ ራሱ ሪጀክት የሚደረጉ ቻንስ እጅግ በጣም አናሳ ነው ማለት ነው። እና በዛሬ ቪዲዮ ይዤላችሁ የመጣሁት እንግዲህ የፕሮፊም እና ሪል አካውንት ማነጻጸሪያ ፖይንቶችና የትኛው የተሻለ ነው ለጀማሪዎች የሚለውን ለማሳየት ሞክሬያለሁ። እንግዲህ ያልገባችሁና ጥያቄ ካላችሁ እዚህ ቪዲዮ ኮሜንት ላይም ቴሌግራም ላይም ገብታችሁ መጠየቅ ትችላላችሁ። ቴሌግራም ቻናላችንን ዲስክሪፕሽን ላይ ሊንኩ አለ፣ ጆይን አድርጋችሁ እንግዲህ መጠየቅ ትችላላችሁ። በቀጣይ ደግሞ ሪል አካውንት በትንሽ ገንዘብ ወይ $10 ሊሆን ይችላል፣ $50 ሊሆን ይችላል እንዴት ትሬድ ማድረግ ያለብን የሚለውን የማሳያችሁ ይሆናል ማለት ነው። ያ ቪዲዮ በእርግጠኝነት ተወዱታላችሁ። እጅግ በጣም ጠቃሚ ነገር ነው የማሳያችሁ ማለት ነው። ሶ ለዛ ያለን ቪዲዮ ይሄንን ይመስላል። በሌላ በቀጣይ ቪዲዮ እስከምንገኝ ይመቻችሁ። ባይ